ይእቲኬ መድኃኒት እንተ አሰስዋ ወድዋ ነቢያት በሚል ኃይለ ቃል እንማራለን። ይእቲኬ መድኃኒት እንተ አሰስዋ ወድዋ ነቢያት፣ ነቢያት የመረመሯት የፈለጓት የሿት መድኃኒት ይቻት። መቼም የሰው ልጅ መድኃኒት ሲባል መድኃኒትን ለማግኘት አቀበቱን ይወጣል፣ ቁልቁለቱን ይወርዳል። ብቻ አይደለም፣ ሀብት ንብረቱን ሽጦ መድኃኒትን ይፈልጋል። እኛ ደግሞ ምንም ሳንሸጥ ምንም ነገር ሳንደክም መድኃኒቱን የምናገኝበት የምንቀበልበት በመድኃኒቱ የምንፈወስበት ዛሬ ነው ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ እናገኘዋለን። መድኃኒት ምንድን ነው? መድኃኒትስ ማን ነው? በሽተኛ ካለ መድኃኒት አለ። ዓለም ዛሬ በሽታው በዝቶ መፈወስ አቅቶት መድኃኒቱ ካለበት መገኘት አቅቶት እናያለን። ዓለም እየተቅበዘበዘ ነው ያለው። ስለዚህ የሚቅበዘበዘው ዓለም መድኃኒቱን ተጠቅሞ መፈወስ መዳን የሚችልበት መድኃኒት ከዚች ቤተ ክርስቲያን ላይ አለ ማለት ነው። ስለዚህ መድኃኒቱ የምንቀበለው ለመፈወስ ነው። ጴጥሮስ እንግዲህ ጴጥሮስ ማለት ንጥፍ ድንጋይ ይባላል። ጴጥሮስ ማለት ንጥፍ ድንጋይ፣ ንጥፍ ድንጋይ ለሕንፃ መሰረት እንደሚሆን ሁሉ እርሱ ደግሞ አንተ ኮርፖሮዛቲ ኮካህንፃ ለቤተ ክርስቲያኔ ብሎ መድኃኒታችን ኢየሱስ ክርስቶስ በማይታበል ቃሉ ለቤተ ክርስቲያናችን መሰረት ለእምነታችን መሰረት እንደሆነ አምላካችን ነግሮናል። ስለዚህ ጴጥሮስ ማለት መሰረት ማለት ነው። የመጀመሪያው የክህነቱ አባት የነበረው ቅዱስ ጴጥሮስ ነው። ከዚያ ቀጥሎ ሌሎቹም እንደ ድርሻቸው እስካሁን ድረስ የአምላካችን ሊቀ ካህናት ሊቀ ካህንነት እኛንም ካህናት እየተባልን እንጠራ አድርገናል። ስለዚህ ጴጥሮስ ማለት መሰረት ማለት ነው። በሌላ መልኩ ጴጥሮስ ማለት ተፈናጣሪ ድንጋይ ማለት ነው። ተፈናጣሪ ድንጋይ ወይም ደግሞ መርግ ድንጋይ ማለት ነው። መርግ ድንጋይ ከላይ ወደ ታች ሲጥሉት ያንን ስሩን እየበጣጠሰ እንደሚወርድ ሁሉ ጴጥሮስን ወልድ ዋሕድ ብሎ ሲሰብክ አጋንንትን ከምዕመናን ለይቶ ድል አድርጎ መናፍቃንና ምዕመናንን ለይቶ ሃይማኖታዊ ትምህርት በማስተማሩ ተፈናጣሪ ድንጋይ ይባላል። በሌላ መልኩ ተፈናጣሪ ድንጋይ ከሁሉ ቦታ እንደሚደርስ ሁሉ ጴጥሮስም ያስተማረው ወንጌል በአራቱ ማዕዘን ያልደረሰበት ዓለም የለም። ጴጥሮስ የሰበከው ወንጌል በአራቱ ማዕዘን ሁሉ ሲነገር ይኖራል። ዛሬም ከነገም በኋላ ሲነገር ይኖራል ማለት ነው። ሌላው ጴጥሮስ ማለት ሸዋፊ ድንጋይ ማለት ነው። ሸዋፊ ድንጋይ ላይ ሰው ከቆመ እግሩ ወይም ስሩ ይበጠሳል ማለት ነው። ቅዱስ ጴጥሮስም ሲያስተምር መናፍቃንን እሺ የሚሉትን እያሰመነ እምቢ የሚሉትን እያወገዘ እየለየ ያስተምር ነበረ። ታዲያ ይህ ሐዋርያ ምን አለ? ይእቲኬ መድኃኒት እንተ ሐሰስዎ ወድዋ ነቢያት፣ ነቢያት ሲፈልጓት የነበሩ ግን ደግሞ አረፍተ ዘመን የገታቸው። አሁን እኛ ማየት የምንፈልገው ማግኘት የምንፈልገው ብዙ ነገር አለ፣ ግን ደግሞ በእድሜያችን ላይ ስልጣን የለንምና ማየት የምንፈልገውን ወይም ማግኘት የምንፈልገውን ሳናገኘው አረፍተ ዘመን ይከለክለናል። ነቢያት እናታችን ቅድስት ድንግል ማርያምን በትንቢት መነጽር እያዩት እየተመለከቷት ግን ሳያዩት ቀርተዋል። ከመድኃኒቱ መድረስ ተስኗቸው አረፍተ ዘመን ገጥቷቸዋል። እኛ ደግሞ መድኃኔዓለም ፈቅዶልን
መድኃኒቷ ደርሰን መድኃኒቱን በልተን በመድኃኒቱ እንድንፈወስ አድርጎናል፣ እንድንፈወስ ሆነናል ማለት ነው። ይህን ያደረገልን ቸሩ መድኃኔዓለም የተመሰገነ ይሁን። እንግዲህ የዛሬው ዕለት ከታላላቁ ከእመቤታችን በዓላት አንዱ አበይት በዓላት ነው። የዛሬው ዕለት ልዩ የሚያደርገው እመቤታችን በደብረ ምጥማቅ ላይ ተገልጻ ብርሃንን ለብሳ ብርሃንን ተጎናጽፋ በተሰራችው ቤተክርስቲያን ወይም ደግሞ በወይብላ ደብረ ዕንቁ ማርያም ላይ በጉልላቱ በብርሃን መርከብ ላይ ተገልጻ የታየችበት ዕለት ነው። ታዲያ ነቢዩ ኢሳይያስ ወበአኮ እግዚአብሔር ጸባኦት እነ ኢያትረፈ ለነ ዘርአ ከመ ሰዶም እንኳን ወከመ ገሞራ እመሰልነ ብሎ ይናገራል። እግዚአብሔር ነቢያትን ባያስቀርልን ኖሮ ደቂቀ ነቢያትን ባይሰጠን ኖሮ ሰብአ አርድእትን ባይሰጠን ኖሮ ከዛም በአዲስ ደግሞ ሐዋርያትን ባይሰጠን ኖሮ ሰማዕታትን ባያስቀርልን ኖሮ ጻድቃንን ባያስቀርልን ኖሮ የመጨረሻው እመቤታችን ንጹሕ ዘር ባይሰጠን ኖሮ እንደ ሰዶምና እንደ ገሞራ እንቃጠል ነበር፣ እንጠፋ ነበር ብሎ ይናገራል። እግዚአብሔር ሰዎች እግዚአብሔርን አመስግኑ። በእውነቱ እንዲህ ያለ ቸር አባት ለዓለም መድኃኒትን ፈልጎ የሚሰጥ ልዩ መድኃኒት፣ ጊዜያዊ መድኃኒት ያልሆነ ዘላለማዊ ዓለም የሚሽረው መድኃኒት አለ። እጽዋቱን እጽዋት ይሽረዋል፣ መድኃኒቱን መድኃኒቱ ይሽረዋል። ይህ ግን ዓለም የማይሽረው መድኃኒት በእግዚአብሔር ብቻ የተሰጠን መድኃኒት እናታችን ቅድስት ድንግል ማርያም መድኃኒቱን ወልዳ የሰጠችን ልዩ መድኃኒት የተገኘበት ከእመቤታችን ነውና ይህን ያደረገ ቅዱስ እግዚአብሔር የተመሰገነ ይሁን። ስለዚህ ይችን ንጹሕ ዘር ባይሰጠን በጠፋን ነበር ይናገራል። በኦሪት ዘፍጥረት ምዕራፍ 1 ቁጥር 11 ላይ የመጀመሪያቱ መሬት ወይም ደግሞ ገራይተ ሰሉስ ተብላ እመቤታችን ትነገራለች። ያቺ ገራይተ ሰሉስ ወይም ደግሞ በሦስተኛው ቀን በሦስተኛው ዕለት ገራይተ ሰሉስ የማክሰኞ እርሻ ተብላ እግዚአብሔር ለይኩን ብሎ ሲናገር የተፈጠረው ዓለም መሬት ላይ ሳይዘሩበት ለምልሞ ሳይዘሩበት አብቦ ሳይዘሩበት አብርቶ ተገኝቷል ይላል። ያን ሳይዘሩበት ለምልሞ አብቦ አብርቶ እንደተገኘ ደግሞ ገራይተ ሰሉስ የተባለችው ቅድስት ድንግል ማርያም በምሥራተ መልአክ ብቻ በቅዱስ ገብርኤል ድምፅ ብቻ ምን የሚጸንሰው በድምፅ ብቻ ነው። እመቤታችንም በመልአኩ ድምፅ ብቻ ክርስቶስን ጸንሳ ክርስቶስን ወልዳ ክርስቶስን አሳድጋ ለዓለም ምግብ የሰጠች ማዕደ ክርስቶስ የክርስቶስን ማዕድ የሚበላባት መሶባችን እመቤታችን ናት። በእውነቱ እግዚአብሔር የተመሰገነ ይሁን። እመቤታችን መሶባችን ናት። ክርስቶስ ምግብ ነው የቀረበባት፣ ክርስቶስ ወይን ነው የተቀደባት መሶባችን ወላዲተ አምላክ ናት። በእውነቱ እግዚአብሔር ሰዎች ታዲያ እመቤታችን የምንወዳት እኮ ዝም ብለን አይደለም። በእውነቱ ዛሬ ብዙዎቹ እመቤታችን ስንወዳት ዓይናቸው የሚጉረጠረጥ ሰዎች አሉ፣ ጥርሳቸው የሚያፋጩ ሰዎች አሉ። ለምን እመቤታችን ትመሰገናለች? ለምን ትወደዳለች? ነው ይናገራሉ። አይደለም ዘላለማዊ ምግብ ዘላለማዊ ራብን ያጠፋች እመቤታችን አንድን ሰው እንኳን ሴረም ምድራዊ ምግብ የመገበ ሰው ይመሰገናል እንዴ? በራበ ጊዜ ያበላ በተጠማ ጊዜ ያጠጣ ሰው እንኳን ይመሰገናል። እንኳን ዘላለማዊ ራብን ያስወገደች እንኳን ዘላለማዊ ጥማችን ያራቀች እመቤታችን ዝም ብላ የምወዳት
የዛሬ ሰዎች በደንብ ማስተዋል ይገባል። ለዚህ ነው ሊቁ ዮሐንስ አፈወርቅ ከመትኩን መራሒተ ለሃይማኖት አባይ ብሎ ይናገራል። እመቤታችን ለታላቁ ሃይማኖት መሪ፣ ሰሪ፣ አስተማሪ አድርጎ እግዚአብሔር የሰራት መራሒተ ሃይማኖት፣ ለታላቁ ሃይማኖት፣ ለኦርቶዶክስ ሃይማኖት መሪ ናት እመቤታችን። ስለምን ነው መሪ የሆነችው ብለን ስንጠይቀው መሪነቷ ይኩነኒ በከመ ትቤለኒ ብላ የእግዚአብሔርን ቃል አምና መቀበሏን ለእምነታችን መሰረት ናት። እመቤታችን በእውነቱ የእምነታችን መሰረት እመቤታችን ናት። በሌላ መልኩ የንጽሕና መሰረት እመቤታችን ናት። መናናውያኑ ዛሬ እመቤታችን ስንቅ አድርገው ለእግራቸው ጫማ፣ ለእጃቸው ምርኩዝ፣ ለራሳቸው ጥራ ሳይዙ ያለነት ተማሪ ከእናት አባት ሕይወት ይወጣል። እሷን ምግብ አድርጎ ስለወጣ ያሰበውን አከናውኖ እቅዱ ፈጽሞ ተመልሶ እሷን ለማገልገል ይመለሳል። መራሒተ ሃይማኖት፣ አዎ ምስጢር ገላጭ እመቤታችን ናት። ለአባ ዘጊዮርጊስ ዘጋስጫ ምን ያደርግ ነበር መሰላችሁ? በጣም እመቤታችን የሚወድ የእመቤታችን ፍቅር የበዛለት ልዩ አባት ነበርና 80 አሐዱ መጻሕፍትን በኩንታል ከቶ ያንን ተሸክሞ እመቤታችን መጠየቅ ያመሰግን ነበረ እና ከዕለታት አንድ ቀን ሽንት ቤት መሄድ ፈለገ። ከዚያ ተፈሥሒ ማርያም ተፈሥሒ ማርያም ተፈሥሒ ማርያም እያለ ወደ ሽንት ቤት ሲሄድ እመቤታችን ተገለጸችና ኧረ እዚህ ቦታ አይገባም ተው ዝም በል አለችው። አይ ይህን ካልሽማ ይህንን የሽንት ቤት ዕዳ አጥፊልኝ እናቴ ሆይ ብሎ ጠየቃት። ይገባቸዋል። ከዚያ ጊዜ ጀምሮ ሽንት ቤት የሚባል ነገር ከሕይወቱ ጠፍቶለት ቀረ። እግዚአብሔር የተመሰገነ ይሁን። እመቤታችን ለማመስገን እመቤታችን ለመወደስ ቅን ሕሊና ያለው ሰው አይደለም የተሰራ ሕግ ራሱ ይወገረለታል። አዎ ይሄ ልማደ ሰው ነው። ሽንት ቤት አይደል ግን ያን ሳይቀር የምታስወግድ እመቤታችን ናት። ፍቅሯ ስለበዛለት የእሱን ፍቅር በሷ ላይ ስለበዛ ይህንን አድርጋ ዕድሜ ልኩን ሲያመሰግናት ኖረ። መድኃኔዓለም የተመሰገነ ይሁን። ስለዚህ ይእዜሰ መድኃኒትን ታሰስዎ ነቢያት፣ ነቢያት የበለጓት መድኃኒት አባቶቻችን ቅዱሳን ቅዳሴዋን በመድገም ለ4 ሰዓት ቆመው ያለ ዕረፍት የሚያመሰግኑት አምላካቸውን የሚያመሰግኑት እናታቸውን አምላክን ወልዳ የሰጠቻቸውን እናታቸውን የሚያመሰግኗት መድኃኒት የተባለችው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። ስለዚህ መሪ ሆነችን አለ። ለምን መሪ ሆነችን ካል ለተልእኮ ለትሕትና መሪ ሆነችን። ከእመቤታችን የምንማረው ትሕትናን ነው። ትዕቢትን አንማርም። እውነቱ እመቤታችን ውሃ ስትቀዳ እንጨት ስትለቅም አይተናታል። የመላላክ ነው። አምላክ እናት ያደረጋት ዛመቶ እሞ ረሰያ ብሎ መዓዛ ጡም የተባለ የቤተክርስቲያናችን መዓዛ ቅዱስ ያሬድ ይናገራል። ዛመቱ እሞ ረሰያ ባሪያውና አገልጋይ የነበረችን መልሶ እናት ያደረጋት እግዚአብሔር። አያችሁት? ፍጥረቱ ናት፣ የፈጠራት ልጁ ናት። መልሶ ደግሞ እናት ሁኚ ብሎ እናት ያደረገናት ከዓለም ልዩ ከአንስተ ዓለም ለይቶ ለእናትነት የመረጣት እመቤታችን ናት። በእውነቱ ለእሱ ብቻ እናቱን አልቀረችም። እምነ ጽዮን ይብርር ሰው ሁሉ ጽዮን እናታችን ብሎ የሚያመሰግናት እናታችን ድንግል ማርያም የእግዚአብሔርም እናቱ ናት። የእግዚአብሔር እናት ብቻ ሳይሆን የእኛም እናታችን ናት። እናቱን እናት ብላችሁ ለሰጠን መድኃኔዓለም የተመሰገነ ይሁን። በዚህ ዓለም ያለ ሰው ባለስልጣን ከሆነ ባለሀብት ከሆነ
እባካችሁ እናታችሁ እናት ትሁነኝ ብሎኝ አሁን ይሻለኝ። የእግዚአብሔር እናት እመቤታችን ግን ለሁላችንም እናት ናትና በእውነት ምን ከተባለ ለመድኃኔዓለም እግዚአብሔር ተተገለ ብቻ ለምንለው። ስለዚህ በአጭሩ የዛሬው ዕለት እንግዲህ እመቤታችን በደብረ ምጥማቅ ላይ በጉልላቱ ላይ ተገልጻ በብርሃን ተገልጻ በብርሃን መርከብ ከጉልላቱ ላይ ሲከፈላት ተመከበች ላይ ወደ ጉልላቱ ተመከበች። ምን አትበላለች እመቤታችን እንዴ! እምነት ያለው ሰው ያት እርግጠኛ ነኝ። እመቤታችን ትናንትም ዛሬም አይቋረጥም። ጸጋዋ ክብሯንና መገለጧ አይለይም እኮ ዛሬም በየገዳማቱ በየአድባራቱ ለንጹሐን አገልጋዮች ትገለጣለች። ወላዲተ አምላክ ለእኛም ትገለጻለች። ንጹሕ ለመሆን ያውቃል መድኃኔዓለም ክርስቶስ። ስለዚህ በደብረ ምጥማቅ በቤተክርስቲያን በጉልላቱ ላይ ተገልጻ እመቤታችን መላእክት ማዕጠንታቸውን ይዘው እያመሰገኑ ሱራፌል ኪሩቤል ሲያመሰግኑ ነቢያት ሐዋርያት ሁሉ እያንዳንዳቸው ሰማዕታት ጻድቃን እሷን ለማገልገል በደብረ ምጥማቅ ዙሪያውን ከበው ሲያመሰግኑ ነበረ። ያን ጊዜ ለምዕመናን ሁሉ አይደለም ለአማኞች ኢአማንያን ለሆኑ ለአሕዛብ ሁሉ ለእስላሙ ሁሉ እመቤታችን በዛሬው ዕለት ተገልጻ የታየሽበት ነውና ሁላችን እመቤታችን ትገለጽልን። እመቤታችን ተገልጻ ሳለ በዚያ መካከል ያሉ ምዕመናኑ መሐረማቸውን ወደ ሰማይ ሲወረውሩ እመቤታችን መሐረማቸውን የንጹሕ የሆኑትን መልካም ሰብዕና ያላቸውን ሰዎች መሐረማቸውን ተቀብላ እመቤታችን ያንን ባርካ ትልክላቸው ነበረ። ያንን ተባርካ የላከችውን ምዕመናን እየተካፈሉ ለበረከት ይውስዱ ነበረ። ያም ከደዌ ሥጋ ከደዌ ነፍስ ይፈውሳቸው ነበረ። ለእኛም ይህን በረከት ዛሬ እንዲያደርግ መልካም ፈቃዱ ይሆንልን። ይህች መድኃኒት እንታዘዙ ወደ ነቢያት ነቢያት የሰዓት የመረመሯት መድኃኒት ይህች ድንግል ማርያም ናትና ለዓለም መድኃኒት ሰጠችንን። በመድኃኒትነቱ እንድንጠቀም እግዚአብሔር ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።